በታምነኝ ማውር ጾመኝ እንደዛ ማንኛውም ልጅ በሱ የመጣ መድኃኒት ቅሞብኝ ሞቶብኝ ነበር። ማታ በአንድ ጎኔ ተኝቼ ያላቀም ከማታ 4 ሰዓት 5 ሰዓት ልጆቼ ሜዳ ላይ ነው። እኔ ብቻ ሃይላንድ ለቅሜ ልብስ አጠባ ያጣሁኝ ቀን ወላሂ ሃይላንድ ስለቅመው እላለሁ። ውድና የተከበራችሁ የሂባ ቲዩብ ቤተሰቦቻችን ዛሬም በሌላ ቪዲዮ ወደ እናንተ መጥተናል ማለት ነው። በዛሬው ቪዲዮአችንም እህታችን ጋር እናታችን ጋር ያለውን ነገር ሰፋ ባለመልኩ ከሷ እንሰማለን። ጓዳዬ 3 የዛሬው ፕሮግራማችን ይሆናል። ይህንን ቪዲዮ በደንብ ሼር እያደረጋችሁ ተመልከቱት ማለት ነው። አካውንታችንንም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ሁኑ። ቆይታችሁን ከኛ ጋር አድርጉ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሙሉ ስምሽን ንገሪኝ እስኪ። ሙሉ ሐሰን ይባላል። ሙሉ ሐሰን መርሐባ። እሺ እንደነገርኩሽ ይሄ ፕሮግራም በየቤቱ ያሉ ሙስሊም ወገኖቻችንን ያሉበት ቦታ እየሄድን ወደ ሚዲያ እያወጣን መስራት የሚፈልጉትን ነገር ከአላህ ጋር ሰበብ እናደርጋለን ማለት ነው ኢንሻአላህ። አሁን ያለሽበትን ሁኔታ እስኪ ባጭሩ ንገሪያችሁ ለተመልካቾች። እኔ አሁን ያለሁበት ሁኔታ በጣም ከባድ ነው። እኔ ልነግራችሁ ማን አቅሜ አይሰጠኝም። ይሄ ነው ብዬ አልነግራችሁ። በጣም ከባድ ሁኔታ ላይ ነው ያለሁት። መተዳደረው ወላሂ በታምኑኝ የሰው ቤት ልብስ አጥቤ ነው መተዳደረው። ልጆቼ በእግራቸው ነው አስኮ ሄደው ተምረው የሚመጡት። የ4 የ8 ዓመት ልጅና የ10 ዓመት ልጆች ናቸው። 2 ልጆች አሉሽ? አንዱ ኬጂ ነው። የሰው ቤት ልብስ አጥቤ ነው ሰርቪስ መከፍልለት። ለምን ማመላለሱ አልቻልኩም። ካመላለስኩት ግዴታ ጎረዋቸው ዘግቼ ነው መዝጋት መስራት ያለብኝ። ወደዛ አድርሼ እስከማመጣ ድረስ ሰዓት ስለመሄድብኝ ብዬ ለሱ ሰርቪስ የሚሰራው ልጅ ለምኛው አስተባብሎልኝ ለሌላው 3 ነው የሚያስከፍለው። እኔ 1000 ብር ከፈይና በቃ እኔ ላመላልሰው ብሎኝ ነው ተባብሮኝ ነው። ለሱ በቃ የሰው ቤት ልብስ አጥቤ ነው 1000 ብር ሰርቪሱ ከፍዬ ለሱ ወስዶም ያመጣል። እነዛ በእግራቸው ይሄዳሉ፣ በእግራቸው ይመጣሉ። አንዱ እንደውም አሁን ልቤን እያመመኝ ነው ወላሂ ምግብ አይበላም ልቤን እያመመኝ ነው ሲለኝ ራሱ መሐመድ ቻለው በቃ ምንም ማለት አይደለም አብሽ ጠጣበት ወይም ደግሞ ማታ ታልባ ልዘፍዝፍልህ አልኩት። አይ ማታይ ወኔ አላህን ሰልቼ ወላሂ በታምነኝ ማውር ጾመኛ ነው ወላሂ ግን ይቀበለው ኢንሻአላህ ይቀበለው። ወላሂ ትናንትና አቤት ያረፋ ጾም ነገ ነው ዛሬ ነው የሚጀምረው አለኝ። አላህ ሰግጄ ለምነዋለሁ አለኝ። እሺ ስገድና ለኔም ዱአ አርጋ ስግደህ ለምነኝ አልኩት። ወላሂ ጾማለሁ አላህ ወንጀል የሚምርልኝ እኔ የምፈልገው ነገር አላህ እንዲያደርግልኝ ሰግጄ ለምነዋለሁ አለኝ። እሺ በቃ አንተ ጾም ወላሂ ጾመኛ ነው። አሁን ራሱ በእግሩ ነው ግን አስኮ ሄዶ የሚመጣው። ማታ ማፍጠር አልቻለም። ማታ ግን ምንም ማድረግ ስለማልችል በቃ አላህ ይሰማሃል ጾም በቃ እኔ አልከለክልህም አልኩት። በእግራቸው እንግዲህ አስኮ ማለት ቃሌ ላይ ነው። አስኮ ቅርብ ቦታ ቢሆን ቅርብ ነው፣ ግን ቃሌ ማለት ገና ካስኮ ራሱ የሀብታም ልጅ በእግሩ አይሄድም። ሄደው ነው ተውረው የሚመጡት። እኔ የሰው ቤት ልብስ አጥቤ ነው። አባትየው ስራ የለውም። አባትየው ይስራም ወላሂ እኔ ማውቀው ነገር የለም። በእርግጥ ሸገር ዳቦ ይዞላቸው ይመጣል፣ ያገኘ ደረቅ እንጀራ ይዞላቸው ይመጣል። በምን ይብሉ በምን አይብሉ ወላሂ አያውቅም። ጠዋት ይወጣል ማታ ይገባል። አንዳንዴ አህዋሉም ትክክል አይደለም። በሱም የመጣ ሰሞኑ ብዙ ጊዜ አንድም ሴት ልጅ አለችኝ 10ኛ ክፍል ተማሪ። እሷም በሱ የመጣ በአባቷ በረብሻ የተነሳ በረኪና ጠጥታብኝ ልትሞትብኝ ነበረ። ግን እኔ ያለሁበት ነገር ይሄ ነው ብዬ የምነግራችሁን የሚያልቅ አይደለም። ወላሂ የኔ ፕሮሰስ በጣም ትልቅ ነው። እንደዛ ማንኛውም ልጅ በሱ የመጣ መድኃኒት ቅሞብኝ ሞቶብኝ ነበረ። ግን አላህ ደግሞ ቀኑ ስላልደረሰ ሁለቱም መልሶልኛል። አልሐምዱሊላህ ረብል ዓለሚን። እኔ ግን ዛሬ በጤናዬ ሰርቼ እገባለሁ። እንደማንም ሰርቼ ገብቼ ያቺን ልብስ አጠባ ካገኘሁኝ እሰራለሁ። አላህ ደግሞ ለሰው ለኔ ያላቸው ደግሞ አላህ ያዘዛቸው ካላቸው ቁራሽም ሰጥተው ያላቸው የቀየሩበት ቢሆን ሰጥተው አልሐምዱሊላህ ወላሂ ይኖራል። ግን ይሄ ነው ብዬ ልነግራችሁ አልችልም። አላህ ብቻ ነው ሁሉም ያልፋል። ከዚህ በፊት የነበርኩበትና አሁን ያለሁበት ሁኔታ ወላሂ በጣም ከባድ። እኔ አሁን ያመመኝ ነው ሲያመኝ ራሱ አሁን ቀን ሙሉ ልብስ ያጠብኩኝ ቀን ማታ በአንድ ጎኔ ተኝቼ አላድርም። በጣም ነው የሚያመኝ። ይሄ እግሬ ከአንድ ጎኔ በታች በጣም ያመኛል፣ ልቤ ያመኛል። ግን ልጆቼ እንዳያውቁ ግን ወላሂ ይታገላሉ። አንድ ቀን ለልጆቼ እኔ አሞኛል ብያቸው አላውቅም። ለምን አመመኝ ካልኳቸው እነሱ ሌላ ተጽዕኖ ይሆንባቸዋል፣ ሌላ ነገር ያስቡብኛል ብዬ ዝም ነው የምላቸው። አሁን በተከታታይ አላህ ሰጥቶኝ በተከታታይ ያጠብኩኝ ቀን ይሄ በአንድ ጎኔ በቃ አሁን ራሱ ይሄ አንድ እግሬ ቆሜ እንትን አልለውም። በጣም ያመኛል። ግን ቢያመኝም እንደዚህ ያመኛል ብዬ አልላቸውም። በቃ ቢያመኝም እችለዋለሁ። ያም ልብስ ሳገኝ ደግሞ ይቅርብኝም ማለት አልተውም። ልብሱ ደግሞ ጭራሽ ሲጠፋብኝ ደግሞ ጉሊት እሰራለሁ። ከልብሱ መጥቼ ወደ ጉሊት እወጣለሁ።
ለምን የዕለት ወጪ እንኳን የሆነ ነገር ካገኘው ሁሉም ነገር በኔ ነው። ወላሂ ከሰሉ በኔ ነው፣ ማብራቱ በኔ ነው፣ ውሃው በኔ ነው። ምንም ነገር በቃ እሱ ወላሂ ጠዋት ይወጣል ማታ ይገባል። ምን በላችሁ፣ ምን ጠጣችሁ፣ ምን አገኛችሁ ወላሂ አይልም። ግን እኔ አባታቸው አለ በቃ ለነሱ ተስፋ ይሆናል የሚለው ነገር ነው። አንድም ደግሞ ቢኖረው ቢያገኝ ወደኋላ አይልም እንደማይል አውቃለሁ። ግን አሁን ያመጣው አህዋሎቹ ብቻ እኔ ለምን አየሁሽ፣ እኔ ለምን ባይኔ አይሻለሁ፣ እንደዚህ ካልገደልኩሽ ካላጠፋሁሽ። ብዙ ጊዜ በቃ አሁን ይቺን 1 ወር ረመዳን አልሐምዱሊላህ በሰላም ጾመን አለፍን። በቃ የሆነ የባህል መድኃኒት ወስጄው ጫት አትቀም ተብሏል። ጫት አልቅምም ብሎ ትቷል። 1 ወር ረመዳን አይቅምም። ረመዳን ሲወጣ ግን እኛ ቤት ማታ ማታ ወላሂ ሀዘን ነው። ልጆቼ ሲመሽ መሸ ይላል። ለኛ ሌሊቱ ባይመሽ ይሉኛል። እማ ሌሊቱ ባይመሽ ለኛ ቀን ቢሆን ሁሌ ይላል። ለምን ደግሞ በሚመጣ ሰዓት በቃ ጫት ቅሞ በሚመጣ ሰዓት ቤታችን ሰላም የለውም። የባህል መድኃኒት ወስጄው ጫት እንዳትቅም ገና ህይወት ታጣለን፣ ልጆችህን ታጣለን፣ ይቅርብህ ጫት ተባለ። በቃ እኔ በጫት ምን እንደሆነ አላውቅም። ጫት ሲቅም በቃ ቤቱ ሌላ ሰው ነው። ጫት ቅሞ አይደለም ይዞት ከመጣ በቃ ቤት ውስጥ ሌላ ሰው ነው። በአብዛኛው ጊዜ ሌላውን የዚህ አካባቢ ያሉ ሰዎች ሁሉ ብጠይቋቸው ይነግሯቸዋል። ከማታ 4 ሰዓት 5 ሰዓት ልጆቼ ሜዳ ላይ ናቸው። በቃ ወጥተን አልቅሰን ወይ ጎረቤት ሽማግሌ መጥቶ ወይ አካባቢ ሰው ለምኖት አንገባም። በቃ አንድ ጎረቤት አሳድራቸው አንዱ ጎረቤት አሳድረና መጣዋት ሲነጋ እሱ ሲወጣኛ ወደ ቤት እንገባለን። በረደለት ብለን ስንገባ ደግሞ የዛን ቀን ያሳልፈውና በሚቀጥለው ወይ ጫት ቅሞ ከመጣ እንደዛው እና አንቺን ካልገደልኩሽ ህይወት አትሆንም ይላል። መንስኤው ምንድነው? ችግሩ መንስኤው በቃ ጫት ለምን ከጫት ነው በቃ ከይዞ የሚመጣው በጫት ነው። ጫት ካልቃመ ሰላማዊ ሰው ነው። ግን ጫት ከቃመ ግን ያ ጫት ተወው ይቅርብህ ተባለ። እኔ ጫት ምንም የሚለኝ ነገር አሁን ከትላንት ወደ ራሱ ወላሂ አንደኛው ልጄ እኔ ምን አለበት አንድ መኪና ወጥቶብኝ ሬሳዬ አፈር በለበሰ ይላል ሁሌ ወላሂ። እነሱ ራሱ ሳሳድጋቸው በጣም ተቸግሬ ነው ወላሂ ያሳደግኳቸው። አንድ ቀን ድሎት ደልቶኝ አያውቅም ወላሂ ነው። ስንት ልጆች ናቸው ያለሽ? 5 ናቸው። 5 ሁሉም ተማሪዎች ናቸው? አንዱ ጨርሰዋል። ያው ዝም ብሎ የቀን ስራ ያገኘው ነገር ተሯሩጦ ሰርቶ ለነሱ ነው በቃ ቢሰራም እሱም ለነሱ ነው። ለራሱ የሚያደርገው ነገር የለም። አንዷ ተማሪ ናት፣ 10ኛ ክፍል ተማሪ ናት። አዲስ ከተማ ነው የምትማረው። በፊት እዛ ስለምንኖር ወደዛ አስተላለፉብኝና እዛ ነው የምትማረው። አንዷ እርዳታ ፓስተር ድረስ ይዛልኝ ትሄዳለች። ከዛ በክሯቶች ተራ ሄዳ ፓስተር መጣ ነው የምትመጣው። ፓስተር ነው የምትማረው። አውቶቢስ ተራ አዲስ ከተማ ነው የምትማረው። አዲስ ከተማ ትመራለች እስከ ፓስተር ድረስ። አንዷ በሰርቪስ ምትጭናለች አስተባብያት፣ እሷ ይዘልኝ ትሄዳለች ፓስተር ድረስ። ከፓስተር በኋላ ደግሞ ራሷ በእግሯ ትሄዳለች። በእግሯ ሄዳ በእግሯ ፓስተር ድረስ ትመጣና ሰርቪሱ መኪናው ይዟት ይመጣል። እነዛ በዛ ነው የሚማሩት። እና በቃ እሱ አሁን ሁሉም ነገር ቤት ውስጥ እሱ ከኔ ጋር ነው። ለምን እነሱ ደግሞ ለምን እናታችን ተነካታለህ፣ ለምን እንደዚህ ታደርጋለህ አባ ሲሉት፣ አይ የእናንተ እናት አይደለችም ይላቸዋል። እናታችሁ አይደለችም፣ እንደዚህ አይነት እናት የላችሁም። በቃ እኔ እናት እውነት ናት፣ ግን እሷ እውነተኛ እናት አይደለችም። ግን ምኖረው ግን ወላሂ እኔ ብቻ ሃይላንድ ለቅሜ ልብስ አጠባ ያጣው ቀን ወላሂ ሃይላንድ ስለቅም እውላለሁ። ጉሊቱ ብሰራው የምታመጣው ወይ 20 ብር ወይ 30 ብር ናት። 30 ብር መጣ ምን ትሰራለች? በአሁኑ ሰዓት ምንም አትሰራም። ሃይላንዷን ለቅሜ ይመጣና በቃ ሃይላንዷን ወስጄ ሸጠና ተመልሼ መጥቼ ጉሊቷን ይዤ እወጣለሁ። ጉሊቷም ኖሮኝ አይደለም፣ ግን አይምሮዬ ሰላም እንዲሆን ነው። ቢያንስ ከማህበራዊ ሰው ጋር ስትቀላቀል ትንሽ አይምሮ እረፍት ያገኛል። መንገድ ላይ ሁሉ ሰው ምን ይለኛል? እንዴ ሙሉ አብዳለች እንዴ ነው የሚለኝ። ወላሂ እንዴ ጤነኛ አይደለችም እንዴ ብቻዋ እያወራች እኮ ነው የምትሄደው። ግን እኔ ኖሮዬ ነው የሚያስወራኝ። አንድም ደግሞ ከአላህ ጋር ነው የማወራው። ያ ረቢ አላህ ይሄኝ ነው በቃ ያ ረቢ እኔ የምታይበት አይኔን ለመነሳ አይኝ ነው። ከልጅነት እስከ እውቀት ሁሌ ምኖር ልጆቼ ሁሌ ያሳደቋቸው ወላሂ ቆሎ ቆልቼ የሰው ቤት ልብስ አጥቤ ጉሊት አምባሻ ቸርችሬ ነው። ግን ያ ሁሉ ነገሮች አላህ በቃ ሰብሮ አልቸኮለም ይሆናል። እኔ ቸኩዬ ይሆናል እላለሁ። ማታ በቃ አይተኙም። እያንዳንዳቸው ተነስቶ ቁጭ ብለው አበባ አላህ ተው ይሉታል። ተኙ በቃ እናንተም ከሷ ጋር ጨምሬ እንዳልገላችሁ ይላቸዋል። ያ ሁሉ በቃ ተጋፍጠው ትምህርት ቤት እንዴት ተምረው እንደሚመጡ አላህና ራሳቸው ናቸው የሚያውቁት። ሌሊት አይተኙም፣ እሱም አይተኛም። በቃ እንዲሁ ሲለፈልፍ ያድራል። ጠዋት ተነስቶ ይወጣል፣ ማታ ተነስቶ ይገባል። በቃ ገና ሲገባ ሰው አባት
የያዘው ነገር ነው ልጅ የሚያየው። እነሱ ፊቱን ነው የሚያዩት። ወላሂ ፊቱን አባ ዛሬ ፊቱ እስኪ ምን አይነት ነው እስኪ በሩ ከፍቶ የገባው ማን ነው ብለው ነው ተነስተው የሚያዩት። ፊቱ ደስተኛ ከሆነ ዛሬ እኮ አባ ፊቱ ደስተኛ ነው ይላሉ። ደስተኛ ካልሆነ ግን በቃ ዛሬ በአላህ ቀድሞኝ ገብቶ ፊቱ ደስተኛ ካልሆነ ልጅቷ ፍለጋ ተወጣና በአላህ ምንም ነገር ቢል ዝም በይ ግቢና በቃ ተኝ፣ ምን እንዳትናገር ትለኛለች። እኔ መች እናገራለሁ? ራህሚ ያየሽኝ አይደለም ወይ? እኔ እኮ እናንተን ሰላም ለማግኘት እኔ ህይወቴ ባጠፋ ደስተኛ ነኝ፣ ግን እናንተን ለማን ጥዬ ነው ህይወቴን ማጠፋው? ከአላህም ዘንድ የማይወደደው ከሰውም ዘንድ አላህም ሰላም የማይሰጠኝ ነገር ለምን አደርጋለሁ? እኔ ምንም ነገር አልለውም እላታለሁ። እሷ መልስ አትናገረው፣ ግን ምንም ነገር ሳትናገረው ራሱ ሆነ ብሎ በቃ ነገር የሚፈልግበት ነገር ይፈልጋል። እንተወዋለን። እኔ እንደውም በአሁኑ ወላሂ መሮኝ በቃ ለወንድምየው በቃ ልጆቹ አንተ እንደፈለክ አድርገህ አኖራቸው፣ እኔ በቃ አንደኛውም እናንተን ሰላም ለማግኘት እኔም በቃ ወደ አረብ ሀገር ልሂድ፣ ተበድሬም ቢሆን በመንግስትም ይሁን ተነስቼ ልሂድ አልኩ። እነዚህ ልጆች ለሳት ሰጥተሽ ነው ወይ የምትሄጂው አለኝ። ነገር ግን አንዳቸው አንድ ነገር ቢሆኑ ልጆቼ ብለሽ ታለቅሻለሽ አለኝ። እያለሽ ያቃታቸው ብትሄጂባቸው ምን ይሆናሉ አለኝ። በቃ ያ ነገርም በቃ ውስጤ እያሳመመኝ ቀረሁኝ። ብቻ ነው ይሄ ነው ብዬ ነው አልልም። እኔ አላውቅም። ህመሜ ሰው አይረዳልኝም፣ ችግሬ ሰው አይረዳልኝም። ልጆቼ ሄደው ከጎረቤት አይቀላቀሉም፣ ከጎረቤት ጋር አይገናኙም። ወላሂ እንደ እስር ቤት ነው የምኖረው። የሆነ ነገር እንኳን በሳንት ከፍቶ ለሰው ለማማከር ብትሄድ እንኳን ቤት በኩል ያየኝ ይሁን ቤት በኩል ምን ይለኝ ይሁን ልጆቼ ወላሂ ከጎረቤት ልጅ ጋር ተገናኝተው አይጫወቱ። ኧረ እኔ አላውቅም። እኔ ብቻ ዱዓ ስታደርጉልኝ እኔ የኢትዮጵያ ህዝብ እኔ ለእናንተም ስለቀረባችሁ ሳይሆን የኢትዮጵያ ህዝብ ለእኔ ሙስሊሙም ክርስቲያኑም ዱዓ ያርግልኝ። በቃ አላህ ሄሬን ይምረጥልኝ፣ ዱዓ ያርግልኝ። እኔ ዘንድሮ ረመዳን እንዴት እንዳሳለፍኩት ረመዳን 1 ወር ሲቀረው እዚህ ቤት ውስጥ ምን አይነት ህይወት እንደነበረ ወላሂ እኔ በቃ ይሄ ነው ብዬ እኔ ለማንም ልነግረው አልችልም። ብቻ የኢትዮጵያ ሙስሊም ለእኔ ዱዓ ያርግልኝ። ወላሂ እኔ ምለው ይሄንን ብቻ ነው። በባዳ ኃይል ነው ያለሁት። ከአላህ በታች ባዳ ነው ወላሂ። ልብስ አጥቤላቸው አላህ ይመረቃቸው። ቁራሽ እንጀራ ይሰጡኛል፣ የቀየሩበት ይሰጡኛል። ለልጆቼ የቀየሩበት ጫማ ይሰጡኛል፣ ለልጆቻቸው የቀየሩበት ልብስ ይሰጡኛል። በዛም እየኖርኩኝ ግን ለሱ በቃ ሊያስደስተው አይችልም። እሱ ስራ ይሰራል ወይስ? እኔ ወላሂ ስራም ወላሂ ማውቀው ነገር የለም። አምጣም አልለውም፣ ስጠኝም አልለውም። ይሄ ኑሮ ውድነት ታየዋለህ አይደለም? አንድ ሴት አይደለም 2-3 ሰው ሰርቶ የሚገፋ ህይወት አይደለችም። ግን እኔ አልለውም። ለምን? የሆነ ነገር ከጠየቅኩት ስድቡ ሌላ ነው፣ የሚናገርህ ሌላ ነው። አሁን እዚህ ጋር በሚዲያ ላይ ማውራት አልፈልግም። እሱ እንደዚህ ያለኝ እንደዚህ ያለኝ ብዬ መናገር አልፈልግም። የሚናገራቸው ንግግሮች ወላሂ የልጆች የጭንቅላት የሚነካ ንግግር ነው የሚናገረው። አንቺ ከጉሊቱ ስራ እና ከልብስ አጠባው ስራ ሌላ ተጨማሪ እርዳታ የምታገኝባቸው ዘመድ ምናምን አለ ወይስ በዚህ ብቻ? ዘመዴም አላህ ነው፣ እህቴም ወንድሜም አባቴም እናቴም አላህ ነው። ከአላህ በታች ልጆቼ ናቸው። ምንም ነገር የለኝም። እኔ ለአላህ ምለው ይሄንን አላህ ያንተ ታውቃለህ፣ ልጆቼ ናቸው ካንተ በታች ያለኝ። እኔ ዘመድ የለኝም፣ አዝማድ የለኝም፣ ጓደኛም የለኝም። ሌላ ተጨማሪ የማገኘው ነገር ምንም የለም። ልብስ አጠባ ያጣሁኝ ቀን በሀቅ ለግራለሁ፣ ሃይላንድ ለቅማለሁ። ሃይላንድ ያጣሁኝ ቀን ደግሞ ጉሊት ወርጄ እቀመጣለሁ። ጉሊቱ ካገኘሁበት ካጣሁበት አጣሁበት። ማታ ቤት ይገባል። ቤት ያፈራው ግን ከምንም በላይ ደግሞ ሰላም ሲኖርህ ነው ቤትህ የምትገባው። ቤትህ ሰላም ከሌለ እኮ ምንም ነገር ብትጠቀም ዋጋ የለውም። እኔ አላቅም። ብቻ እኔ አሁን ቢሆን እኔ አላቅም ወላሂ ምን ብዬ እንደምናገር እኔ አላቅም። እኔ ሚዲያ ላይ እሱ ይሄን ያደርጋል ብዬ እኔ አልናገርም። ብቻ አላህ የውስጥ የሚያየው አላህ ነው፣ የሱም ውስጥ የሚያየው አላህ ነው። ሐቄን አላህ ያውጣው። እኔ ሐቅ ያለበት ሐቄን አላህ ይጠይቅልኝ። አሁን ላይ ያለሽበትን የጉሊት ስራ የማስፋፋት እቅድ አለሽ? አሁን ምን ቢደረግልሽ ይሄንን ሰርቼ ልጆቼን እንደዚህ ያኖራቸዋለሁ ስራ አለ? ጉሊቱ ላይ እኔ ዝም ብዬ ሜዳ ላይ ነው የምሰራው። እዚሁ ሰፈር ውስጥ ነው? አሁን ባጃጅ የቆሙበት ከታች አስፋልቱ ጋር ዝም ብዬ ሜዳ ላይ ነው የምሰራበት። ሰው ሰራ ብዬ ዝም ብዬ ሰዎቹ ትቦ ላይ እንጨት ዘርግተን ነው የምንሰራበት። ለተራው ትከፍያለሽ ወይስ? አንከፍልም፣ ግን ተደራጁ ብለውናል። ስንደራጅም ምንም ያደርጉልን ነገርም የለም። ፀሐይም ከሆነ ፀሐዩ ላይ ውለን ነው የምንገባው። ዝናብ ከሆነ ክረምት አልሰራም፣ አያሰራም። ሜዳ ነው የለውም፣ ከለላ የለውም። ዝም ብሎ ሜዳ ላይ ነው። ከሌላ ምን ስራ ብለን ስንል ደግሞ ሁለቴ ሰራን። ሁለቴም ቀበሌው አይቻልም ብሎ አፍርሶብን። አሁን እዛ ጋር ያሉት በጉልበታቸው ሰርተው የሚኖሩ ናቸው፣ ሸራውን ወጥረው የሚኖሩ ናቸው። አሁን ሙሉ ለሙሉ ደግሞ በህብረት እንስራ ቢባል ሁሉም አፍርሱት በቃ አይቻልም ብለው ሁለቴ አፍርሰውብናል።
እኛ ደግሞ እንደ አንድ ሚስማር ዋጋ አላት። እኔ ለልጆቼ ማጎርስበት የሌለኝ እዚህ ጋር ሸራ መትቼ እነሱ ሊያፈርሱት አልመታም ብዬ እኔ ትቼ ቁጭ ብያለሁ። በቃ ቀን ጠዋት የሰው ቤትም ልብስ ካገኘው ሄጄ አጥቤ መጣና ወርጄ እንደዚህ ፀሐይ በረድ ሲል ወርጄ እሰራለሁ። ጭራሹንም ደግሞ የቀን ሙሉም የሰው ልብስ ያገኘው ቀን ደግሞ ልብሱንም ሳጠቡዬ ማታ ነው የምገባው። በተረፈ ደግሞ ይሄንን ስራ አስፋፍቼ ልስራው የምለውም ስራ አይደለም። ለምን አጥጋቢ ነገር አይደለም። አጥጋቢ ነገር የሚሆነው እኮ አንተ የሆነ ለልጆቼ ደህና ነገር ሰርቼ ዛሬ ውጤታማ ያደርገኛል የምትለው ነገር ሲሆን ውጤታማ ነገር አይደለም። እሱ አመንምኘዋለሁ። በፊት በደህና ሰዓት ካልሲ ነበር የምሰራው። ካልሲው ደግሞ አሁን በጣም ውድ ሆነ። ያ ነገር ውድ ሲሆን ጊዜ አሁን ጭራሽ በቃ በሸጥኩበት እያጠፋሁት ስለሆነ እሱም የለውም። በቃ ዝም ብዬ ካልሲውን ዘርግተሽ ማለት ነው። ዘረጋና እሱን ነበር የምሸጠው። አሁን ሲወደድ ሰውም አይገዛህም። ከስተመር መጥቶ ሲጠይቅህ ይሄን ያክል ዋጋው ስትለው እንዴ ለካልሲ ይሄን ያክል ብር እንዴት አወጣለሁ ይልሃል። ትቶ ይሄዳል። ከካልሲው የምታገኘው ወይ 5 ብር ወይ 3 ብር ነው። ከልጆች ካልሲ 3 ብር ነው የሚገኘው ከአንዱ ካልሲ። ከአዋቂ ካልሲ ደግሞ 5 ብር ነው የምታገኘው። እሱንም አምጥተው 65 ብር ነው የሚመጣው። 70 ብር ስትላቸው እንዴ ለካልሲ 70 ብር እንዴት እናወጣለን ይቅር ብለው ትተውት ይሄዳሉ። ገድ ሳልል ቀን መገባበት ቀን የደሞዝ ወር ከሆነ ምናልባት ገድላለሁ። አሁን በ15 በ10 እስከ 20 ባለው ጊዜ ገድልል እችላለሁ። ከዛ በተረፈ ዝም ብዬ በቃ አይምሮዬ ከጓደኞቼ ጋር ተቀላቀየ ስገባ አይምሮዬ ሰላም ይሆናል የሚለው ነገር ስላለ ዝም ብዬ ዘረጋውና አንስቼ ይዤ እመጣለሁ እንጂ ከምሰራው እሱ እኔ ስራ ነው ብዬ ለእሱ እኔ ቦታ አልሰጠውም። ለምን አጥጋቢ ነገር አይደለም። ለልጆች ተርፎ የምታመጣው ነገር የለም። ልብሱ ቋሚ ነው። ልብሱ አንዳንዴ ሳገኝ የወርም ያሳጥቡኛሉ፣ የቀንም ያሳጥቡኛሉ። የወርም ደግሞ አቅማችን አልቻለም። አሁን ደግሞ ጊዜ ከጊዜ እንትን ያለው ነገር ሲሆን አቅማችን አልቻለም። በቃ አቆሚና ስንፈልግ እንደውልልሻለን ብለው ብዙዎቹ እያቆሙብኝ ነው። በፊት አልহামዱሊላህ በእነሱ ከአላህ በታች በእነሱ ብርታት ቢያንስ የወር አጥባለሁ። የወሩ ሳመጣው ለሆነ ነገር አውለውና ለልጆችን ጎሮሮ ዘጋ ነበር። አሁን ግን በብዛት በቃ የለም። አንደኛም እዚህ ሰፈር የውሃ ችግር አለ። ብዙም ሰው በውሃ ጦት አያሳጥብህም። የራሱ ውሃ በመጣ ሰዓት ራሱ የቻለውን ያጥባል። ሁለተኛ ነገር ደግሞ ሁሉም ከራስህ የማይሻል ማህበረሰብ ስለሆነ ካንተ ተሽሎ የሚያሳጥብህ ብዙ ሰው የለም። ከስንት አንዱ የመንግስት ሰራተኛ የሆነ ወይም ደግሞ ጠዋት ስራ ወጥቶ ማታ ገብቶ ማጠብ የማይችል ሰው እንደዛ እሱ በሰው በቃ አንድ ሰው ሲያሳጥበኝ ያየ ሰው እስኪ ሰው ፈልጉልኝ ሲል ነው እንጂ እንዲሆነ ብዬ ማገኘው ስራ አይደለም። ግን አልহামዱሊላህ እሱም በጤናዬ ነው። ጤናዬ ባይኖረኝ አላህ ጤና ቢነሳኝ ምንም ማድረግ አልችልም። እነዚህ ልጆች ምን እንደማረጋቸው አላውቅም። አልহামዱሊላህ አላህ ጤና ሰጥቶኝ በጤናዬ እሱም ሰርቼ መኖሬ ለኔ ትልቅ ስጦታ ነው። ንፋስም አይቼ መግባቴ አላህን አመስግኜ መኖሬ ወላሂ ትልቅ ነገር ነው። አላህም እንደሰው ቢሆንም ቢኖረው እኔ ወላሂ የቀን ጅብ ይበላኛል። አላህ ግን እንደሰው አይደለም። ወላሂ ጠዋት እጄ ከፍቶኝ ከሆነ ወላሂ አንዳንድ ቦታ ልብስ አጥበህ ራሱ ማለት አንዳንዱ ችግር ያላየው ሰው ውሃ ማይሰጥህ ሰው አለ። ወላሂ ቀን ሙሉ ሳጥቡዬ ማለት ውሃ ሊሰጥ የሚያሳዝን ሰው አለ። በዛን ሰዓት እርቦኝ እንኳን ቤት መጥቼ ወላሂ መቀምሰው ከሌለ በቃ እኔ ራሴን ራብ አይደለም የሚታየኝ። ወይኔ ልጆቼ ዛሬ እንዴት ነው ማሳደራቸው ነው እኔ እችለዋለሁ። ግን አሁን እንደዛ ሲሆን ደግሞ ጨጓራ እያመመኝ ነው፣ ልቤ እያመመኝ ነው። ጨጓራ አሁን በቃ በተልባ ኃይል ነው። ትንሽ ምግብ ከቀመስኩኝ እንዴ ስንከባለል ነው ማለት ነው። በቃ ውሃ ጠጣለሁ፣ ውሃውም ራሱ አይሰራም። ራሴ ላይ ሊወጣ ይታገላል። እዚህ ጋር ቁጭ ብሎ በቃ በቢላ እንደሚቆረጥ ሰው እዚህ ጋር ያመኛል፣ ይሄ ሆዴ ይነፋኛል። በቃ አለ አይደለም እኔ እንጃ ብቻ። ህክምና ታደርጊያለሽ? ምንም አይነት ህክምና አልሄድኩም። ጤና ጣቢያ እሄዳለሁ። ጤና ጣቢያ ሲሄድ የሆነ መድኃኒት ያዙልኛል፣ እተዋዋለሁ። ያን መድኃኒት ስወስደው ለውጥ እየተወሰነ ያቺን መድኃኒት እስክታልቅ ድረስ ለውጥ ይሰጠኛል። ያቺን መድኃኒት ስታልቅ አሁን ይሄ እዚህ ጋር በቃ ትንሽ ሰዓት ከቆምኩኝ ውስጡ ቁስል እንዳለበት ነገር ይመዘምዘኛል። እዚህ አካባቢ ይሄ ልቤ አንዳንዴ ያፍነኛል፣ ይሄ ጀርባዬ አካባቢ ያቃጥለኛል። በቃ እነዛ ነገሮች ከአቅምህ ጋር ነው። ሁሉም ነገር አቅም ሲኖረህ ነው እንጂ አሁን አምና እንደውም ምንም ነገር አልነበረኝም። ልጆች የራሱ እየታመሙ በባህል መድኃኒት በቃ በጤና ዳሙን በምንም። ዘንድሮ ግን አላህ ይስጣው አንድ ሰው ጤና መድኑን አሳደሰልኝ። በቃ እንደዚህ እየታመምኩኝ ሲያስቸግራቸው ልብስም ጠቢ ሲሉኝ በቃ ማጠብ ያቅተኝና ወይ ቆማለሁ ወይ እቀመጣለሁ። በቃ እንደዛ ከምትሆኝ
ጤና መድኖ እኔ ላሳድስልሽ ብለውኝ ሰው ነው ያሳደሰልኝ። በዛ ጤና መድን ነበር እስካሁን የምታከመው እና ይሄን ያክል ነው በቃ። አንተ ኖሮዬ ብለህ ሰው ባላላት ትዳር አላት ኖሮ አላት ይላል፣ ግን የውስጥህ ችግር ደግሞ የሚያየው አላህና ሱብሃነሁ ወተዓላ ብቻ ነው። እኔ ለልጆቼ ስቃይ ተረፍኩኝ እንጂ እኔ እናት አይደለሁም። እኔ እናትነት አይደለም የሚገባኝ ሰው አይደለሁም። እኔ ለልጆቼ ስቃይ ነው የተረፍኩት ወላሂ። ልጄ ምን አለችኝ? እነዚህ ልጆች ሰላም ሊያገኙ እነዚህ ልጆች ደስተኛ ህይወት ሊኖሩ አባኔን ሲያጣ ምናልባት ሰላም ሊሰጣቸው ይችላል አለችኝ። በረኪና ጠጥታ 3 ቀን ድረስ እኔ አላወቅኩም። ሁሉም ነገር ያልፋል። በረኪና ጠጣችና ራቤ እንዴት እንደዚህ ታረጊያለሽ አልኳት። ማታ ስመጣ ጨጓራ ያመመኝ ብላ ትንከባለላለች። ከመቼ ጀምሮ ነው ጨጓራሽ ማመም የጀመረሽ? አሁን ጨጓራ በሽተኛ ናት። ከዛ ከንፈሯ እየደረቀ ሰውነቷ እየጠቆረ ሲመጣብኝ ኧረ ራህሚ ከኔ ሌላ ያደረግሽው ነገር ካለ ንገሪኝ በእናትሽ አልኳት። ከዛ ለአባትየው ደውላ አባ አለችው፣ በእናትህ ልሞትብህ እኮ ነው ወተት ይዘህልኝ ና አለች። ከዛ ምን ሆነሽ ነው ሲላት ጨጓራዬን አመመኝ አለች። ወተቱን አምጥቶላት ስትወስደው ወተቱ እንዳለ እርጎና አይቤ ሆኖ ነው የሚወጣው። ከውስጧ የሚወጣው በረኪና ነው ነው። እኔ በሽታው ነው ያወቅኩት። አንቺ ምን ሆነሽ ነው ይሄን በረኪና የጠጣሽው ስላት፣ እማ እኔ እኮ አባኔን ሲያጣ ምናልባት ለወንድሞቼ ሰላም ከሰጣቸው ብዬ ነው አለች። አንቺ ማጣትሽ እኮ እኔን ይጎዳኛል እንጂ እኮ አባትሽ ላይ ጎዳው ይችላል። እኔ እኮ ብዙ ፈተና አይቼ ያሳደግኳችሁ ናችሁ። ለምንድን ነው ይሄን የምታደርጊኝ? እኔ ያልጠፋም ወይ እናንተ ከምትጠፉ እናንተ ደስተኛ የሚያደርጋችሁ ከሆነ እኔ እኮ መጥፋት እችላለሁ፣ ቤቱን ትችለት መሄድ እችላለሁ አልኳት። እኛ ደግሞ ያለንቺ እኮ ህይወት የለንም አለች። ያለንቺ ህይወት እኮ ቤታችን አያምርም አለች። ከዛ ለመንኳት፣ ተውቋት። አሁንም ታላቅ ወንድሟ እንደዚህ አሁን ረመዳን 1 ወር ሲቀረው ሁሌ ሲመጣ ጭቅጭቅ ነው። ሁሌ ሲመጣ እኛ ልጆቼን ይዤ አስፓልት ላይ ነኝ። አሁን እዚህ ጋር ሸራ ያየኸው ቦታ ላይ ቆርቆሮ አለ። እዛ ቆርቆሮ የጥበቃ ቤት ነው። ልጆቹን ይዤ ይወጣና እዛ ጥበቃ ቤት ቀርቅሬ ነው መቀመጠው። ማታ በቃ ሊመታኝ ሲል ወይም ሊገለኝ ሲል ለምን ትገላታለህ? እናታችን አትግደላት ሲሉት ሂዱ ውጡ እንዳለ በቃ እንዳላያችሁ ይላል። እንዳለ ከቤት ጠራርጎ ሲያወጣን እሱ ከስራ ሲመጣ ሁሌ ይሄ ነው የሚገጥመው። ከዛ ጨጓራ ታማሚ ነው። የጨጓራ መድኃኒት ወደ 50 ፍሬ ነው ምናምን ታዞለታል። አሁንም የሆነ ሞክሳሲል የሚመስሉ መድኃኒቶች ታዞለታል። እነዛ መድኃኒት እየወሰደ 10 ቀን ወስዶላቸዋል። ከዛ እንደዚህ ቁጭ ባለበት ሽማግሌ ቀርቦ ምን ብሎ ሲናገሩት አንተ እንደውም እንዳይህ አልፈልግም ይድፋ ተደፋ አለው። አባ ለእኔ መደፋት ለአንተ የሚያስደስትህ ከሆነ አለው ወላሂ እኔ አሁን እደፋለሁ። አንደኛ ነገር እነዚህ ልጆች ሰላም እንዲያገኙ እፈልጋለሁ። እነዚህ ልጆች አይምሮ እንዲጎዳ አልፈልግም። እነዚህ ልጆች አንዳቸው አይምሮአቸው ተጎድቶ ከማኝ እኔ ራሴን ባጠፋ ይሻለኛል። አባ መሞት እኮ ትልቅ ነገር ነው። አፈር እኮ ማልበስ ትልቅ ነገር ነው አለ። ከዛ እንደዛ ሲል እኔ ለምኜው እንደምንም ብዬ አግብቼ ሽማግሌዎችም ለምነውት ገብቶ ተኛ። ለካ እሱ ያሰበውን አስቦ ነው። እነዛ መድኃኒት ወደ 100 ፍሬ ይሆናሉ። ኪኒኖቹን እንዳለ ፈለፈላቸውና ወሰዳቸው። እኔ አላቅም። ሌሊት ያመኛል ይለኛል ሁሌ። ሌሊት እኮ ያመኛል። ሲያመኝ እስኪ አዳምጪ ይለኛል። አሁን ለካ እሱ አረፋ ተፍቶ መተንፈስ አቅቶት ነፍስ ግቢ ነፍስ ውጪ ጣር ይዞት እየታገለ ነው። መድኃኒቱ እንዳለ ወስዷቸዋል። ከዛ ብድግ ብዬ ስነሳ አፉን ከመሬት እግሩን ከግድግዳ ጋር እየታገለ ነፍስ ግቢ ነፍስ ውጪ። ከዛ ለካ ለጓደኞቹ ምን አድርጎ ቴክስት ያደርግላቸዋል። እዚህ አይደለም ሩቅ ላሉ ጓደኞቹ ይደውል ቴክስት ያደርግና እናቴና እህቴ አደራችሁ፣ በህይወት እስካሉ ድረስ እናቴና እህቴ አደራችሁ፣ እኔ ነገ ምናልባት በቀብሬ ላይ ከተገኛችሁ እናቴን አደራ፣ እናቴ ግን እንደናታችሁ አይታችሁ አስቀምጡልኝ፣ ነገ አሄራ ጠይቃችኋለሁ፣ እህቴንም አደራ፣ እኔ ነገ አታገኙኝ ይልና የት ነው ልደታ ቴክስት ያደርጋል። አሁን እንደዛ ሲያደርግ እኛ አናውቅም። ከዛ ያ ልጅ ደግሞ እዚህ ያሉ ጓደኞቹን ያውቃቸዋል። ሲያውቃቸው እነዛ ጓደኞቹ ተነስተው ይመጡና እኔ ሲያቃስት ወይኔ ምን ሆኖ ነው ብዬ ብድግ ስል እዛኛው ቤት ነው የሚተኛው። ለምን እዚህ ብዙ ጊዜ ለሌሊት አባትየው ለሌሊት ይረፈልፋል። ዝም ብሎ ተነስቶ ስለሚያወራ
በቃ ላይምሮ ጥሩ አይደለም። ቀን ስራ ውሎ ደክሞት ስለሚመጣ የሌሊት ረፍት እንኳን ያገኝልና እቺኛውን ቤት አሁን ብሩ ራሱ ከፍዬ አልጨረስኩትም። ከሰው ተበድሬ ነው። በቃ እሱ ረፍት ካገኘበት እስኪ ያገኝበት ብዬ ተነስቼ ያንን ልጅ ተነስተን እነዛ ልጆች እኔ ላይ ነግሩኝ በቃ እሷ ትደነግጣለች ይሉና ያ ልጅ ለአቡበክር ድረሱለት፣ አቡበክር አደጋ ላይ ነው ድረሱለት ብሎ ወደ እነሱ ቴክስት ያደርጋል ከሌሊቱ 8 ሰዓት። እነዛ ልጆች ደግሞ እርስ በራሳቸው ይደዋወሉና እኔ ከነገርናት ትደነግጣለች ይሉና በዚህ በምታየው አጥር ዘለው ይገውና እነሱ ሲገቡ እኔም ተነስቼ ልጁን ሳየው የለም ለመሞት ምንም የቀረው ነገር የለም። ከዛ መድኃኒቱ የወሰደው ቀን አፋፍሰን ጤና ጣቢያ ወሰድነው። ጤና ጣቢያ ስንወስደው ሐኪሞቹ በቃ ወዳው ባጣድፈው በደም ስሩ 3 አይነት መርፌ 4 አይነት መርፌ ነው ወዳው መድኃኒቱ የሚያከሽፈው ነው ብለው ወዳው መድኃኒቱ ሰጡት። ያን መድኃኒት ተሰጠው፣ የሚጠጣው ተሰጠው። አሁን እዚህ ባዶ ቦታ ላይ ተኝቶ የሚያድር ቤት ወሰዱት። ለውጥ ከሌለው ተመልሳቸው አምጡታል። ግን ዛሬ ላይ ወላሂ ሰው እንደወጣት ያማራው አይበላም፣ እንደወጣት ያማራው አይጠጣም። ወላሂ ጨጓራው አሁን ትንሽዬ ምግብ እኛ የምንበላው ምግብ ትንሽዬ ከሰጠሁት እንኳን ሆዱ ከበሮ ያክላል። ይሄንንም ያክለው ወጥቶ ይነፋዋል። በዛ ኬዝ ጎንዮሽ ጉዳቶች አሉ አለኝ ዶክተሩ። ጎንዮሽ ጉዳቶች አሉ ግን ቼክ ያስደረገው ይታየው አለኝ። አሁን ትንሽዬ እንኳን እንደ ሰው እንጀራ አይበላም፣ እንደ ሰው ዳቦ አይበላም። በቃ ጠዋት እኔ ነኝ ብዬ የሆነ ነገር ሰርቼ ካቀመስኩት ውሎበት ማታ ይመጣል። ማታ መጥቶ ራሱ የሆነ ነገር ቀመስ ካልኩት ማታ ሌሊት እንቅልፍ ተኝቼ ልደር ይላል። ሰላም እንቅልፌን ልደር ትንሽዬ ከቀመስኩኝ ያጨናንቀኛል፣ ሆዴ ይነፋኛል፣ ይጨንቀኛል ይላል። ትንሽዬ ከጎረሰ በቃ ለትንሽ ሰዓት እንዲህ ብሎ ነው የሚተኛው። እንዲህ ብሎ ተኝቶ ገና ወይ አጋስቶ ወይ የሆነ ነገር የሚያጨናንቀው ነገር ሰላም ሲሰጠው ነው ተነስቶ የሚንቀሳቀሰው። ታየው ስለው በምን ነው የምታየው? ከዚህ በፊት ታይቼው ገና እስከ 30,000 ብር እስከ 20,000 ብር ሊጠይቅህ ይችላል። ጨጓራህ በጣም ተጎድቷል፣ የመጨረሻ ደረጃ ደርሷል። ግን ራስህን ጠብቅ ብሎኛል ዶክተሩ። እኔ ያን ብር ከየት አምጥቼ ነው የምታከመው አለኝ። እሺ ምግብ የምትበላው ምግብ ምረጥ። ምንም አይነት ምግብ አያማርጠኝም። በቃ እኔ ዝም ብዬ ለመኖር ያህል ነው እንጂ የምበላው ምንም ያህል ምግብ አያማርጠኝም ይለኛል። እሷ ልጅቷም እንደዛው ናት። ሲነሳባት አሁን ጨጓራው 10ኛ ክፍል ተማሪዋ አሁንም ያቺን መድኃኒቱ ከወሰደችው በኋላ አሁንም እንደዛው ናት። እሷም እንደሰው ያገኘችው ምግብ አትበላም። በቃ የሆነ ነገር ከበላች የሆነ የተወሰነ ሰዓት ያለ ምግብ መቆየት ነው የምትፈልገው። ስትላት ማታ አሁን እራት አትበላም። ታዩ ሰላም እንቅልፍ ልደር ትለኛለች። በቃ ሳጨናንቃት በጣም ሳጨናንቃት አታስገድጂኝ በቃ እኔ ሰላም ነኝ ተተኝቼ ልደር ትላለች። ጠዋት ቁርስ አትበላም። እንደዛው ተነስታ ትሄዳለች። ቀን መጥታ ነው የሆነ ነገር ትጎርሳለች። ያን በጎረሰችው ሰዓት ተቃጠልኩኝ ውስጤ ሰላም አይደለም እያቃጠለኝ ነው ትለኛለች። በቃ ቻዩ ምንም ማድረግ አልችልም። እኔ ምንም ማድረግ ስለማልችል እኔ አላህን ለምኝ ስገጂና አላህን ለምኝ። አላህ ኸይራችን ይምረጥልን። መፍትሄ በአላህ እጅ ነው ያለው። አላህ ምንም ነገር ማድረግ ይችላል። እናንተን ሲሰጠኝ አላቃተዋላ ለኔ መፍትሄ መፍጠር ያቅተው። እኔ ግን የእናንተን አንድ ቀን ራስ ምታታችሁ አላህ አያሳየኝ። እኔ እየታገልኩ ነው። ምንም ማድረግ አልችልም። ከአቅሜ በላይ ለሆነ ነገር ምን አደርጋለሁ እላታለሁ። እሷም እኔ ላላቀባት ብዙ ነገር ትታገላለች። ግን ለሁሉም ምንድነው ያለው አላህ ነው። አላህ ይድረስልን። ወላሂ አላህ እኔ እንጃ እኔ አሁንም ቢሆን ሰሚኡን አሊም ለኔ ይዘንልኝ፣ ወላሂ ይዘንልኝ። እኔ ወላሂ በተከፈተው መካ ይሁንበት። አምናም ለቅሶ ላይ ነኝ፣ ካቻምናም ለቅሶ ላይ ነኝ። የኔም በአላህ አይሰለቸውም። ወላሂ ሰው እንኳን ይሰለቸኛል። ወላሂ አላህ አይሰለቸውም። አሁን ላይ ቅድም የጠየኩሽን ጥያቄ ልድገመልሽና እንደው ይሄንን ያክል ቢሰጡኝ እቺን እንቀሳቀሳለሁ የምትይው ስራ ምን አለ እስኪ? አሁን እንደው በዚህ ሰዓት ይሄንን ብሰራ ቢያንስ እንደው የነሱንም ጉሮሮ ሸፍንበታለሁ፣ ደረጃዬን አሻሽላለሁ የምትይው ነገር አለ? በገንዘብ ደረጃ የጎደለሽ ምናምን እስኪ ይሄንን ስራ የምትይው ምን አለ? እኔ አሁን አየሩ ስታየው በአሁኑ ሰዓት ይሄን ስራ ልስራ ብለህ እስኪ ያዋጣኛል ውጤታማ ያደርገኛል ብዬ ልስራ ብል ምን ስራ አለ? በአሁኑ ሰዓት ጊዜው አየሩ ታየዋለህ። ዛሬ ያመጣው ቀን የጌደሽ ጠው ብትል ጨምሮ ነው የምታመጣው። እኔ እንጃ ብቻ በአሁኑ ሰዓት ይሄን ሰርቼ እኖራለሁ የምትለው ስራ አለ ብዬ እኔ አልልም። አሁን ብዙ ጊዜ ሱቅም እመኛለሁ እንደዚህ አይነት የሆነ አየር ያለበት ቦታ ደህና ቦታ ላይ ሱቅ ባገኝ ብለህ ትላለህ። ሱቅም ብለህ ደግሞ ስትል በራሴ አሁን እንደማያቸው በግብር ይለዋል፣ የሆነ ንግድ ፍቃድ ይለዋል። በዛ ደግሞ ምኑን አምነህ ነው የምሰራው ትላለህ።
ምኑን አምኜ እሰራለሁ ትላለች። እኔ እንጃ እኔ ይሄንን ሰርቼ ልስራ እስኪ ሰርቼ ለወጣለሁ የሚለው ነገር እኔ እስካሁን ያው ከአቅሜም ጋራ ይሄን ብሰራ እኮ ይሄ ለወጥ ነበረ ይሄ ነገር ባደርገው ለወጥ ነበረ የምትለው ከራስ ሲኖርህ ነው። ቢኖረኝ አሁን ይሄ ነገር ብሰራ ሞክሬው ያደረገኝ አድርገኝ ብዬ ተዋለሁ። ግን አቅሜ ስለማይችል ሁሉም ነገር ባላወቀ ነው ማልፋቸው። ይሄ ነገር ሰርቼ እስኪ በዚህ ነገር ለወጥ ነበረ ብለህ የምትለው በእጅ ሲኖርህ ሰርቼ ለወጥ ነበር የምትለው ነገር ሲኖር ነው። ግን እኔ አሁን የኔ ሐሳብ አሁን ሲነጋ ለልጆቼ ማታ ምን አጎርሳቸዋለሁ፣ በምን አሳድራቸዋለሁ፣ ሲመጡ መክሰሳቸው ምንድነው የምሰጣቸው? ወላሂ ብታምነኝ ባታምነኝ ሸገር ዳቦ አሳያለሁ። ሸገር ዳቦ አምጥቶ ነው የሚያስቀምጥላቸው። ያን ሸገር ዳቦ በምንድን ነው የሚበላው? እንኳን አይደለም 2 ቀን 3 ቀን ቆይቶ ይቀርና ወላሂ ጠዋት ሲመጣ ራሱ ለመብላት ይከብዳል። እኔ አሁን አላማዬ ምንድነው? ልጆቼ ጠዋት ምን አበላቸዋል፣ ማታ ሲመጡ ዛሬ አልሐምዱሊላህ እድሜ መንግስትም እዛ ምግባቸው ስለሚችላቸው በዛ ያገኙት ነገር ይብሉም አይብሉም አላህ ነው የሚያየው። ግን ውስጤ በቃ ይበላሉ የሚለው ነገር ስለማሳምነው የውሎዋቸውን አያጨናንቀኝም። ቅዳሜና እሑድ ከኔ ጋር ሲውሉ ይርባቸው ይሁን ዛሬ በምናውላቸው ይሁን ዛሬ እንዴት አድርጌ ይሁን ማውላቸው የሚለው ነገር ነው የሚያሳስበኝ። ቢበሉም ባይበሉም እናት ነኝ። ግዴታ ሲመጡ ጠውልገውበት ሲመጡ ከዛ በእግራቸው ሲመጡ ኖሮኝ የሆነ ነገር ሽሮ እንጀራ ፍሼ ብሰጣቸው ከዛ ከደረቅ ዳቦ የሆነ በሽሮ አድርጌ ብሰጣቸው ለእኔ ውስጤ ረፍት ይሆናል። ግን ያም ነገር ሳይኖር ሲቀር ደግሞ እነሱም አልሐምዱሊላህ ረብል ዓለሚን ችግር የሚረዳ ልጅ ነው ይሰጠኝ። አላህ ደግሞ ሲሰጠኝ ልጆችን ችግር በጣም ይረዳሉ። ማራበይ ሊሉኝ አይፈልጉም። እኔ መስሎኝ ካልሰጠዋቸው ወላሂ እንደ ድሃ ልጅ አይደሉም። ማራበን ይሄን አድርጊልን ወላሂ አይሉኝም። እኔ መስሎኝ ከሰጠኋቸው ይበላሉ። እኔ መስሎኝ ለምን የሳምንት ሽሮ አልሰጣቸውም ይሄ እኮ አይሆንም አይሉኝ። ችግር የለውም እኛ አይራበን እንጂ ምግብ ነው ይለዋል። አለኝ ብዬ ከሰጠኋቸው ይበላሉ። የለኝም ካልኳቸው ወላሂ ተኙ ካልኳቸው ይተኛሉ። ግን አልሐምዱሊላህ ረብል ዓለሚን አላህ ደግሞ አንዱ ጋር ቢዘጋብህ ከአንዱ ጋር ይከፍትልሃል። ጠዋት አላህ ቢያስከፋኝ ማታ ያስደስተኛል። እኔ በዚህ አላህዬን በጣም ነው የማመሰግነው። እኔ እንጃ አላህ ባይኖር ኖሮ የሆነ ሰበብ እያለን ሳያዝልኝ ብሎ ቢያድር ኖሮ እኔ ቀንጅብ ይበላኛል ወላሂ። ኢንሻአላህ ውድና የተከበራችሁ የሂባቲው ቤተሰቦቻችን ከእህታችን ሙሉ የሰማነውን ታሪክ እያንዳንዱን ተመልክታችኋል። ወላሂ በዚህ ልክ በትዕግስት ህይወትን እየተቋቋመ ያለ ሰው እስካሁን አልተመለከትንም በቀረጽናቸው ሰዎችን። ይህንን ቪዲዮ አላህ ሰበብ አድርጎልን የእህታችንን የሙሉን ህይወት ይቀይራል ብለን ተስፋ እናደርጋለን። እንደሰማችኋት ጉሊት እየሰራች ልብስ እያጠበች ካላትም ደግሞ እነዚህን ስራ ካላገኘች ሃይላንዶችን በመልቀም ነው ቤተሰቦቿ የምታስተዳድረው፣ የልጆቿን ጉሮሮ የምትዘጋው ማለት ነው። የልጆቿንም ታሪክ ሰምታችኋል። ይህንን ቪዲዮ በየአረብ ሀገራቱም በአውሮፓም እዚህም ሆናችሁ አይታችሁ ተመልክታችሁ ከሆነ አካውንቷን ከታች እናስቀምጥላችኋለን። እሷም ትነግራችኋለች። የኛንም ስልክ እናስቀምጣለን። ይሄንን አደርግላታለሁ የተወሰነች ነገር ልስጣትና ይሄንን ነገር ትንቀሳቀስ የምትሉ ሰዎች ካላችሁ የኛን ስልክ እናስቀምጥላችሁና ከኛ ጋር ታወራላችሁ። እዚህ ድረስ መምጣት ካለብንም እንመጣለን። የሷንም ስልክ እንዲሁ እናስቀምጥና እሷን ደግሞ ደውላችሁ እንደው መዘየር ከፈለጋችሁ ትንሽም ነገር ማገዝ የምትፈልጉ ሰዎች የሷንም ስልክ ከታች እናስቀምጣለን። ውድና የተከበራችሁ የሂባቲው ቤተሰቦቻችን የዛሬውን የሙሉ ሐሰን የህይወት ውጣ ውረድ ተመልክተናል። ኢንሻአላህ በቀጣይ በሌላ እንግዳ እስከምንመለስ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።